በዛሬው ቪዲዮአችን 10 ታላላቅ በጥበባቸው ዓለምን ያስደመሙ እግር ኳስ ተጫዋቾችን እናያለን። አንደኛ፣ ማራዶና በፈረንጆች አቆጣጠር በ1986 ዓመተ ምህረት በተደረገው የዓለም ዋንጫ ውድድር የዓለም ዋንጫውን በማንሳት ከዚህም በመቀጠል በታሪክ ሁለት አስደናቂ የሆኑ ግቦችን በኢንግላንድ ላይ በማስቆጠር ይህም ብቻ ሳይሆን ከ5 ተከላካዮች ያለፈ ብቸኛ ሩጫ የሚል አፈ ታሪክ ያስመዘገበ ነበር። በጊዜው ዓለምን ያስደነገጠ ተጫዋች ሆኗል። ሁለተኛ፣ ፔሌ የእግር ኳሱ ንጉስ። የእግር ኳሱ ንጉስ የሚል ቅጽል ስም የተሰጠው ፔሌ በ1958 በ1962 እና በ1970 3 የዓለም ዋንጫዎችን አሸነፈ። በታሪክ ሊተካከለው የማይችል ተጫዋች ያልተገኘለት ገና በ17 ዓመቱ የዓለም ዋንጫ ያሸነፈ፣ በዚህም ምክንያት ዓለምን ያስደነገጠ ነበር። ሶስተኛ፣ ሮናልዲኒዮ እግር ኳስን በማጂክ ቀልድ ያደረገው ሮናልዲኒዮ በችሎታው ዓለምን ያስደመመ፣ በብልሃቱና በፈገግታው አድናቂዎችን ያስደሰተ፣ ዓለምን ደግሞ በቼልሲ ላይ በእግር ጣት ከሳጥን ውጭ ወይም በማይታሰብ ሁኔታ ያስቆጠረው ጎል ዓለምንና አድናቂዎቹን በሰዓቱ አስደንግጧል። አራተኛ፣ ሊዮኔል ሜሲ በታናሽነቱ የቁመት እድገት ሆርሞን እጥረት የመሰለን ትልቅ ፈተና አልፎ እስከ የዓለም ትልቁ እግር ኳስ ተጫዋች የሆነ ታላቅ ባለ ታሪክ ነው። በ2022 ዓመተ ምህረት የዓለም ዋንጫን በማግኘቱ የሕይወቱ ትልቅ ገጽታ ሆነ። በዚህም ዓለምን አስደምሟል። አምስተኛ፣ ሙሐመድ ሳላህ ከቼልሲ በነበረ ጊዜ ያልታወቀ ወይም ያልተደነቀ ተጫዋች ነበር። ነገር ግን ሊቨርፑልን ከተቀላቀለ በኋላ ሊቨርፑሎች እሳት ያጠጡት ይመስል እንደ ርግብ እየከነፈ ግቦችን ማስቆጠር ጀመረ። ከሊቨርፑል በቆየበት ጊዜም የፕሪሚየር ሊግ እና የቻምፒዮንስ ሊግ ሽልማት አሸነፈ። በዚህም ዓለምን አስደምሟል። ስድስተኛ፣ ሃላንድ ግብ አስቆጣሪው ሃላንድ የማይታመኑ ግቦችን ፍጥነቱን በመጠቀም ከሚያስገባቸው ግቦች ባሻገር በዩ20 ወርልድ ካፕ ላይ ያስቆጠረው 9 ጎሎች በዚህም ዓለምን ያስደመመ ሆኗል። ሰባተኛ፣ ዚዳን በ2006 ዓመተ ምህረት የዓለም ዋንጫ ፋይናል ላይ ያደረገው የማይታሰብ አጨዋወት ዓለምን ያስደነገጠ ነበር። በዚህም ምክንያት አድናቂዎቹን ያስደሰተና ዓለምን ያስደነገጠ ሆኗል። ስምንተኛ፣ ኪሊያን ምባፔ በ19 ዓመቱ ፍራንስን የዓለም ዋንጫ እንድታገኝ ያደረገ ሲሆን ትልቁ ተጫዋች ፔሌ ያደረገውን የተፎካከረ ብቸኛ ተጫዋች ሆነ። የአጨዋወት ጥበቡና ፍጥነቱ የወደፊት ትልቅ ተጫዋች እንደሚሆን ያሳያል። ዘጠነኛ፣ ኔይማር ጁኒየር በ2017 ዓመተ ምህረት ከባርሴሎና ወደ ፒኤስጂ በ$230 ሚሊዮን በመተላለፍ የዓለም የተጫዋች ማስተላለፍን ለአንዴና ለመጀመሪያ ጊዜ ቀይሯል። ይህም እውነታ ብዙዎቹን ያስደነገጠ ነበር። አስረኛ፣ ክርስቲያኖ ሮናልዶ የማይቆመው ማሽን የተባለው ክርስቲያኖ ሮናልዶ ፖርቹጋል ከአነስተኛ ሕይወት ጀምሮ 5 ጊዜ የባላንዶር ሽልማት ተሸልሟል። የሰውነት ድንቅ ሥራውና የደረሰበት ደረጃ ዓለምን ከምን ጊዜም በላይ አስደምሟል። ከዚህም ባሻገር ሱ የሚለውን ድምፅ ከብዙዎች አንደበት ላይ አስቀርቷል። ተመልካቾቻችን፣ የዛሬው ቪዲዮአችን ይህንን ይመስል ነበር። ቻናሉን ሰብስክራይብ አድርጋችሁ በቀጣይ አስደናቂ ቪዲዮ እንገናኝ።